ስለ ኢዮብ ብቻ ሳይሆን ደግሞ የተናገረው ለወዳጆቹ ለኢዮብ ወዳጆች 33 ላይ እንደተናገረ ጥበበኛ ነን አዋቂ ነን ያላችሁ እናንተ እስቲ ልጠይቃችሁ እያለ የተናገረውን እየተመለከትን ነበር። 34 ላይ ደግሞ በጅምላ ኤሊዮምም ለኢዮብና ለወዳጆቹ የሚናገረውን ነገር እንደተናገረ ተመልክተን 37 ላይ ግን ትዝ ይላችኋል በጣም የሚደንቅ ቃል እያየን ነበረ። 37 ስለዚህ ልቤ ተንቀጠቀጠ ከስፍራውም ተንቀሳቀሰ የድምጹን መትመም ሰሙ ከአፉም የሚወጣውን ጉምጉምታ አደመጡ እያለ 36ን ሲጨርስ የጉምጉምታ ድምጽ ስለ እርሱ ይናገራል እንስሶችም ደግሞ ስለሚመጣው ውሽንፍር ይጮሃሉ ብሎ ያን ሁሉ ከ32 33 34 35 ወደ ላይ ወደ እግዚአብሔር ያወጣው የነበረውን ቃል እግዚአብሔር ሰምቶ ነጎድጓድ እያደረገ እንደሆነ ሊያዘንበው እንደሆነ ሴንስ እያረገ ነበር እየተሰማው ነበር። ለምን ከመንፈስ የቀዳውን ከእግዚአብሔር ዓለም የቀዳውን ከቃሉ እውነት የቀዳውን በቅንነትና በአዲሱ ማንነት ወደ እግዚአብሔር ያወጣ ስለነበር ይመስላል ኢዮብን እያወራው ነው አይደል? ኢዮብ ከተናገረው ነገር ኢዮብ እንዲኮ ብለሃል ኤፋስ ሲነግር እንዲያልክ እነ ሶፋር ሲያወሩ ይሄን ቃል አወጣ በልዳዶስ ሲያወራ ይሄን ቃል አወጣ ይሄ እኮ ልክ አይደለም እያለ እያስተካከለው ማለት የእግዚአብሔርን ታላቅነት ነው የሚነግረው። አይፈርድበትም። የእግዚአብሔር ግን በጎነት የእግዚአብሔርን ችሎታ የእግዚአብሔርን ጻድቅነት የእግዚአብሔርን ትክክልነት ነበር የሚያወራው። ይሄ እግዚአብሔር ጋር ሄዶ ደግሞ ሊዘንብ እንደሆነ ደመና ወደ ላይ ይሄድና አለ በቃ እንደሚዘንብ እንደሚረጥብ ደግሞ ሲዘንብ እያንዳንዱ በራሱ ዓለም እንደሚዘንብበት መልካም ያወጣ መልካም እንደሚዘንብበት እርግማን ያወጣ እርግማን እንደሚዘንብበት ዝናቡ በራሱ በሰው ዓለም ላይ ያወጣውን ያክል እንደሚዘንብ እየተናገረ 37 ግን ልቤ ተንቀጠቀጠ ፈራ እግዚአብሔር ሊመጣ ነው አለ። በቃ እግዚአብሔር ጋር ደርሷል አለ ሊዘንብ ደርሷል እግዚአብሔር ይወርዳል እያለ እንደተናገረ ስናይ ነበረ። የመጨረሻውን የ37ን መጨረሻ ከ38 ጋር ስለሚያዝልኝ አንብቤ ወደዛ ሄዳለሁኝ። ስለተጸለየ አልጸልይም ጊዜውንም ለመጠቀም ከ21 ጀምረን እናንብበው። አብረን ብናነበው እየገባን ይመጣል። አሁንም ንፋስ አልፎ ካጠራቸው በኋላ ሰው በሰማያት የሚበረውን ብርሃን ሊመለከት አይችልም። ከሰሜን ወርቅ የሚመስል ጌጠኛ ብርሃን ይወጣል። በእግዚአብሔርም ዘንድ የሚያስፈራ ግርማ አለ። ሁሉን የሚችል አምላክ እናገኝ ዘንድ አንችልም። በኃይሉ ታላቅ ነው። በፍርዱና በጽድቁ አያስጨንቅም። አይገርማችሁ? በፍርዱና በጽድቁ አያስጨንቅም። ስለዚህ ሰዎች ይፈሩታል። በልባቸውም ጠቢባን የሆኑ ሁሉ አይመለከትም ይልና 38ን ዛሬ እናያለን። ኢየሱስ ለዘላለም ጌታ ነው። መንፈስ ቅዱስ ስም ይባረክ። አባ በጌታ በኢየሱስ ስም በዚህ ያለ ነው እያንዳንዳችን ሴቶችና ወንዶች ልጆች በዚህ ዘመን መጨረሻ ላይ በመደምደሚያ ስራ ላይ በመጠቅለያ ስራ ላይ በጌታ በኢየሱስ ስም በምንጸልይበት ቢሆን ቃል በምናካፍልበት በምንኖርበት በትዳር ቢሆን በአገልግሎት ቢሆን በስራ ቢሆን በትምህርት ቢሆን በየትኛውም የህይወታችን አቅጣጫና የእድሜ ቁጥራችን አንተን የሚያመጣ የመለኮት ዓለምን የሚያመጣ የእግዚአብሔርን ዓለም የሚያመጣ መንፈስ ቅዱስን በኃይል የሚያንቀሳቅስ የልጁን ክብር የሚገልጥ የአብን ፍቅር የሚገልጥ እግዚአብሔር ሂደት እንዲሆንልን ኑሮ እንዲሆንልን ስርዓት እንዲሆንልን በኢየሱስ ስም ጸለይን። ጌታ ሆይ ከኤሊዩም ቀጥለህ እንደመጣክ ማንም መሃል እንዳልገባ እንደምትመጣ እንኳን እግዚአብሔር ሆይ ኤሊዩም አውቋል። ልቤ ተንቀጥቅጧል። ከእግዚአብሔር የሚወርድ ነገር አለ እያለ እንደጠበቀ ኢዮብንም እንዲጠብቅ እንዳደረገ ሶስቱን ወዳጆቹም የሚመጣውን እግዚአብሔርን እንዲጠብቁ እንዳዘጋጀ
በኢየሱስም በዚህ ያለነው ሴቶችና ወንዶች ልጆች የእግዚአብሔርን ልጅ የኢየሱስ ክርስቶስን መምጣት የምናዘጋጅ የክርስቶስ ኢየሱስን መገለጥ የምናዘጋጅ ልቦችን የምናዘጋጅ አይምሮን የምናዘጋጅ አስተሳሰብን የምናዘጋጅ አኗኗርን የምናዘጋጅ ሴቶችና ወንዶች ልጆች እንድታረገን እንጸልያለን። ክብር ላንተ ይሁን በክርስቶስ ኢየሱስ ስም አሜን። እንዳልኳችሁ ኤሊሁም ለኢዮብ ብቻ አይደለም የተናገረው ለወዳጆቹም የተናገረው። ከዛ አንድ ላይ ማርጎ ይናገርና 34 ላይ አዘጋጃቸው ሊመጣ ያለ እግዚአብሔር እንዳለ ስለተሰማው አዘጋጃቸው። ስለዚህ በመጀመሪያ ወደ ኢዮብ እግዚአብሔር መጣ። ወደ ወዳጆቹ መምጣቱ አይቀርም እና በጣም እግዚአብሔር ወደ ኢዮብ የመጣበትና ኤሊሁም ወደ ኢዮብ የመጣበት በጣም የሚመሳሰሉ ብዙ ቦታዎች አሉ። እሱን እንመለከታለን። 38 እናነባለን። እግዚአብሔርም ባውሎ ነፋስ ውስጥ ሆኖ ለኢዮብ መለሰ እንዲህ አለ፣ ያለ እውቀት በሚናገር ቃል ምክሬን የሚያጨልም ማን ነው? እንግዲህ እንግዲህ እንደ ሰው ወገብህን ታጠቅ፣ እጠይቅሃለሁ፣ አንተም ተናገረኝ። አሁን እግዚአብሔር ሊጠይቀው ነው ኢዮብን። ምክንያቱም ብዙ ያወጣቸው ቃሎች አሉ። ኤሊሁምም ሲለው ነበረ፣ ግን በትህትና ነው የመጣው። ደስ በሚል በፍቅር ነው የመጣው። እግዚአብሔር ስሙ ለዘላለም ይባረክ። ያለ እውቀት በሚናገር ቃል ምክርን የሚያጨልም ማን ነው? እንዲያይ ነው ራሱ። እንግዲህ እንደ ሰው ወገብን ታጠቅ፣ እጠይቅሃለሁ፣ አንተም ተናገረኝ። ኤሊሁምም ብሎታል። ትዝ ይላችኋል 33:5 ላይ እንደገና ደግሞ 33:32 ላይ መልስልኝ እጠይቅሃለሁ ብሎ እግዚአብሔር እንደሚጠይቀው ኤሊሁምም ይጠይቀዋል። ምድርን በመሰረትኩ ጊዜ አንተ ወዴት ነበርክ? አሁን 38 በአብዛኛው ምንድነው የሚያሳየን መሰላችሁ? ጊዜ እንዳንወስድ እግዚአብሔር የራሱን ችሎታ ወደ ዘፍጥረት ነው የሚሄደው። ኤሊሁምም ወደ ዘፍጥረት ሄዶ ሲነግረው ነበር አይደል? የእግዚአብሔርን ማንነት ልክ እግዚአብሔርም ስለራሱ ከማንም ጋር ሳያወዳደር የሚቀጥለው ከኢዮብ ጋር እያወዳደረ የሚናገርበት ምዕራፍ አለ። እሱ ጋር ስንደርስ እናገራለን። 38 ግን ብቻውን ራሱ እግዚአብሔር ምን እንዳደረገ እንዴት እንደፈጠረ ወደ ዘፍጥረት ሄዶ ማንነቱን ነው የሚናገረው። ከቁጥር 4 እስከ 38 ድረስ እግዚአብሔር ማንነቱን፣ ችሎታውን፣ በጎነቱን፣ አስፈሪነቱን፣ አስደንጋጭነቱን፣ ታላቅነቱን፣ ብርታቱን ነው የሚያወራው። የት ነበርክ ይለዋል። ያንን ስዘረጋ ምን ነበር የምትሰራው? አድርገሃል ወይ? ረድተኛል ወይ ይለዋል። አለፍ አለፍ ብዬ ላንብበው። ለምሳሌ በጣም የተገረምኩት 9 ላይ ደመናን ለልብሱ ጨለማንም ለመታጠቂያው አደረግኩ፣ ድንበሩን በዙሪያው አደረግኩ፣ መወርወሪያቸውንም መዝጊያቸውንም አኑሬአለሁ። እስከዚህ ድረስ ድረሺ፣ አትለፊ፣ በዚህም ለትዕቢተኛው ማዕበልሽ ገደብ ይሁን አልሁ። እግዚአብሔር ምንድነው የሚለው? 3/4 ውሃ በሞላበት በዚህ ባህር በሞላበት የትዕቢቷ ነገር ሰፍቶ ዓለማትን እንዳያጥለቀልቅ አለ ለባህሩ ምን አደረኩለት ይላል? ገደብ ሰራሁለት። ማለት ቢከፍተው እያንዳንዳችንን ጠራርጎ ለሚወስደው እንኳን እስከዚህ ድረስ ድረሺ፣ ገደብ ነው የሰራለት። እስከዚህ ድረስ ድረሺ፣ ከዚህ ግን እንዳታልፊ፣ በዚህም ለትዕቢተኛው ማዕበልሽ ገደብ ሰራሁለት ይላል። አንተ የነበርክ ይሄንን ሳደርግ ለባህሩ ገደብ ስሰራለት፣ ደግሞ ተራራ አይደለም አይደል የሰራለት? ባህር በተራራ ነው ያቆመው አይደለም። በአጥር ነው ያቆመው አይደለም። በአሸዋ ተጠርጎ በሚወሰድ ነገር እኔ ገደብ ሰርቼለታለሁ፣ ከዚህ እንዳታልፊ ብያታለሁ።
14 ቁጥር ደግሞ ጭቃ ማህተብን በታች እንደሚለውጥ እንዲሁ ትለወጣለች፣ ነገር ሁሉ እንደ ልብስ ተቀልሟል። ማህተብ እንደዚህ ስትጫኑት ምን እንደሚያደርግ ታውቃላችሁ? ማህተቡ ላይ ያለውን ቅርጽ ነው አይደል የሚያወጣው። እንደዚህ ስንትረግጡት ጭቃ ማህተቡን እንደሚይዝ አለ። ይሄ ግዑዙን ምድር አለ እንደዚህ ነው የሰራሁት፣ እንደዚህ ነው ቅርጽ የሰጠሁት። ማህተቡ ጭቃ ላይ የራሱን ቅርጽ እንደሚያትን እንዲሁ እርሷ ትለወጣለች፣ ነገርም ሁሉ እንደ ልብስ ተቀልሟል። ከበደለኞች ብርሃንን ተከልክሏል፣ ከፍ ያለ ክንድ ተሰብሯል። በደለኞች ብዙ ብርሃን ነበራቸው፣ በደለኞች ግን ብርሃን ተከለከሉ፣ ከብርሃን ዓለም ወጡ። ለምን? እኔ ትክክለኛ ፈራጅ ስለሆንኩኝ ለበደለኞች ብርሃንን አላረግም። ወደ ባህር ምንጭ ውስጥ ገብተሃል። ዝቅ ልበል። ምድርን በስፋቱ አስተውለሃታል? ሁሉን ታውቅ እንደሆነ ተናገር። ወዴት ልሂድላችሁ? 15 ላይ እስቲ ምን ይላል? እሱን ነገርኳችሁ። በጣም ይገርማል። ከበደለኞች ብርሃን ተከልክሏል። ማንም ሊከለክል አይችልም። ትናንትና እኮ ብርሃን ነበራቸው። ወደ በደል ሲገቡ ግን ብርሃናቸው ይከለከላል። ባህሩንም ነግሬያችኋለሁ። 17 ላይ የሞት በሮች ተገልጠውብሃልን? የሞትንስ ጥላ ደጅ አይተሃልን? አሁን በጣም ብዙ ነገር ደርሶብሃል፣ ግን አንተ እንደዚህ ሆነሃል ወይ? እስከ ሞት በሮች ድረስ ሄደሃል? የሞትን ጥላ አይተሃል? እያለ ይጠይቀዋል። ዝቅ ልበልና ደግሞ በውኑ 22 ላይ በውኑ ወደ በረዶ ቤተመዛግብት ገብተሃልን? የበረዶንስ ቅጣት ቤተመዛግብት አይተሃልን? ምንድነው የሚለው? በረዶ፣ ይሄ ዓለማትን የሚያጠፋው በረዶ፣ ቅጣትን ለማድረግ የማዘንበው በረዶ፣ እሱ መዛግብት ጋር ገብተሃል ወይ? እኔ በረዶን አስቀምጫለሁ፣ እሱን አይተኸዋል ወይ? ገብተሃል ወይ እዛ? እኔ ጋር ግን አሉ። የበረዶ ናዳ የሚወርድበት ጊዜ እኔ አረጋቸዋለሁ፣ አቃቸዋለሁ። አንተ ግን እዛ ደርሰሃል ወይ? 24 ላይ ብርሃንስ በምን መንገድ ይከፈላል? የምስራቅን ንፋስ በምድር ላይ እንዴት ይበተናል? እሱን ታውቃለህ? ዮርዳኖስን ያኔ የከፈለው የምስራቅ ንፋስ ከፍሎ የሚያሻግረው የምስራቅን ንፋስ ታውቀዋለህ? ትረዳዋለህ? ራሱን ነው የሚያጎላለት ኢዮብ እግዚአብሔርን እንዲያቀው። ምክንያቱም ይናገር ነበር አይደለ? ተሰውሯል እኮ ፍርድ አግድሏል እያለ የሚናገረውን እሱን ለማስተካከል የራሱን ማንነት ነበር እግዚአብሔር የሚያወራው። በውኑ ለዝናብ አባት አለውን? ወይስ ለጠል ነጠብጣብ የወለደው ማን ነው? በረዶንስ በረዶ ከማን ማዕፀን ወጣ? የሰማዩ አምዳድ ማን ወለደው? ይሄን ሁሉ አፈጣጠሩን፣ አደራረጉን፣ ስርዓቱን እየነገረው ነው። 31 ላይ በውኑ የሰባቱን ከዋክብት ዘለላ ታስር ዘንድ ወይስ ኦሪዮን የሚባለውን ኮከብ ትፈታ ዘንድ ትችላለህን? ማጋጃን ቶራላ ባዲናስ ሰባቱ ከዋክብት ይላችኋል። ራእይን ስንመለከት ልጁ ክርስቶስ ኢየሱስ የሚንቀሳቀስበት ዓለሙ የሆነ ሃሌሉያ። በውኑ የሰባቱን ከዋክብት ዘለላ ታስራ ዘንድ ትችላለህ? ኦሪዮን የሚባለውን እሳ ዋናውን ትፈታ ዘንድ ትችላለህ? 33 የሰማይ ስርዓትን ታውቃለህ? በምድርስ ላይ የሚሰለጥነው ልታደርግ ትችላለህ? ሰማይም ግዛቴ ምድሩም ግዛቴ ነው፣ ስርዓትን የማስኬድ እኔ ነኝ።
በምድርም በሰማይም ያለውን ነገር ማድረግ እኔ ነኝ። ወዴት ልሂድ? ልጨርስላችሁ። የመጨረሻው በጣም የተደነኩበት 39 ላይ እንመልከት። በዋሻዎች ውስጥ ተጋጥመው በጫካ ውስጥ አድብተው ሳሉ ለአንበሳይቱ አደን ታደርጋለህን? የልጆቿንስ ነፍስ ታጠግብ ዘንድ ትችላለህን? የመጨረሻውን ቁጥር ስሙኝ። ልጆቹ ወደ እግዚአብሔር ሲጮሁ የሚበሉትም አጥተው ሲቅበዘበዙ ለቁራ መብልን የሚሰጥ ማን ነው? የዱር አራዊትን አመጣና የሚመግብ የሚሰጥ አንዱን ለአንዱ ጥቅም አድርጎ የሚሰጥ እሱ እንደሆነ አውቆ የመጨረሻው ቁጥር ግን ልጆቹ ወደ እግዚአብሔር ሲጮሁ የሚበሉትም አጥተው ሲቅበዘበዙ ለቁራ መብልን የሚሰጥ ማን ነው? ቁራ ማለት ታውቃላችሁ አይደል? አይደንቲቲው የቁራ ማንነትን ታውቃላችሁ። ለሱ እንኳን መልካም አይደለም ለተባለ ቁራ መብልን የሚሰጥ እሱ ነው። እኔ ነኝ። እንደዚህ አይነት አባት ነው ያለን። እንደዚህ አይነት አምላክ ነው ያለን። ፍርደ ገምድል የሆነ አባት አይደለም ያለን። ጻድቅ የሆነ በስራው ትክክል የሆነ ሰማይና ምድርን አገዛዝ ያለው። ይሄን ብሎ ይዘጋዋል። 38 እንዳልኳችሁ እግዚአብሔር ስለራሱ እያወራለት የኢዮብ ሲከተው የነበረው በነ ኤፋዝ በነ በልዳዶስ በነ ሶፋር የገባበትን ስለ እግዚአብሔር የተበላሸውን ነገር እንዳለ ነው የሚያወጣው፣ እንዳለ ያወጣለታል። እግዚአብሔር አሁንም በኢየሱስ ክርስቶስም በእውነተኛው ማንነቱ በእውነተኛው ዕውቀቱ የገባብንን የ30 የ40 የ20 የ10 ዓመት ዕውቀት ምናምንቴ ዕውቀት በኢየሱስ ስም ያውጣልን። እያወጣለት ነው ያለው፣ እያራገፈለት ነው ያለው። ትክክለኛ የእግዚአብሔርን ኢሜጅ እየሰጠው ነው ያለው። ኤሊሁም ጀምሮለን ነበር። ራሱ እግዚአብሔር ደግሞ መጥቶ እያረገ ያለው እየወቀሰው አይደለም፣ በደለኛ ነኝ እያለው አይደለም። እኔ ግን ማለት እንደዚህ ነኝ እያለው ነው ያለው። የተሳሳተ ነው የገባብህ፣ ትክክለኛ ዕውቀት አይደለም፣ ያለ ዕውቀት ነው የከተቱብህ። እውነተኛን ዕውቀት ግን እየሰጠው አስባሃለሁ እያለ አእምሮውን፣ አስተሳሰቡን፣ አመለካከቱን ነው የሚያጥበው። እግዚአብሔር በንጹህ ውሃ በልጁ በክርስቶስ ኢየሱስ ባለ ዕውቀት በባህሪው ተካፋይነት በመንፈስ ቅዱስ ይጠበን። ብዙ የገቡብን ነገሮች አሉ መታጠብና መውጣት ያለባቸው። ከዛ 39 ላይ መጣና አሁን ስለራሱ ጨረሰ። 39 ስትመለከቱት አራዊቶች ነው የምታዩት። በሚገርም ሁኔታ የምትጽፉ ሰዎች አብረን እየተከታተልን እናያለን። ከ1 እስከ 4 የበረሃ ፍየልን ነው የሚነግረው። ከ1 እስከ 4 የበረሃ ፍየል የምትወልድበትን ጊዜ ታውቃለህ? ዋላይቷስ የምታመጥበትን ጊዜ ትመለከታለህ? እርሷስ የምትፈጽመውን ወራት ትቆጥራለህን? የምትወልድበትን ታውቃለህን? ይንበረከካሉ፣ ልጆቻቸውን ይወልዳሉ፣ ከምጣቸው ያርፋሉ፣ ልጆቻቸው ይጠነክራሉ፣ በሜዳ ያድጋሉ፣ ይወጣሉ፣ ወደ እነርሱም አይመለሱም። እግዚአብሔር ለዘላለም ጌታ ነው። እግዚአብሔር ትልቅ ነው። የበረሃ ፍየል አደራረጓ የኑሮ ስርዓቷ ይሄ ነው ይላል። አውቃለሁ በምን ቀን እንደምትወልድ፣ አውቃለሁ በምን ቀን እንደምታመጥ። ይንበረከካሉ፣ ልጆቻቸውን ይወልዳሉ። አይደል? ደስ አይልም? ከምጣቸው ያርፋሉ፣ ልጆቻቸው ደግሞ ዝም ብሎ የሆነ ኮተት አይሆኑም ማለት ወፍ ዘራሽ አይሆኑም ማለት። ልጆቻቸው ይጠነክራሉ፣ በሜዳ ነው የሚያድጉት፣ እየተላተሙ ነው የሚያድጉት፣ ፌስ እያረጉ ነው የሚያድጉት፣ ጠንካሮች ናቸው፣ ይወጣሉ፣ ወደ እነርሱም አይመለሱም። ከ5 እስከ 8
ከበረሃ ፍየል ልንወስደው የሚገባውን ካራክተር እግዚአብሔር በኢየሱስ ስም ይግጠምብን። አሜን። ተንበርክኮ መውለድ፣ ተንበርክኮ ማማጥ፣ አምጦ መውለድ፣ ከዛስ የወለዱትን ደግሞ ማጠንከር፣ በሜዳ ማሳደግ፣ ልፍስፍስ የሆነ ትውልድ አለማፍራት፣ የጠነከረ ትውልድ ማፍራት፣ አጣብቆ የማያስቀር። አሁን እኮ እንደዛ ነው የምናሳድገው። እንዳይሄዱብን ነው እኮ የምናሳድገው። ጡት እኮ አናስጥልም። እንኳን በሜዳ አሳድገን ወደኛ እንዳይመለሱ ለማድረግ አይደለም፣ የደረቀ ጡት እኮ ነው የምንሰጠው። አንዴ ወተት የሌለው ጡት። እግዚአብሔር በኢየሱስ ክርስቶስ ስም ይሄንን ማንነት ከኛ ላይ ያጥፋው። አሜን። ጡት የሚያስጥሉ ልጆች፣ ጠንካራ የሚያደርጉ ልጆች፣ ተንበርክከው የሚወልዱ ልጆች፣ ከምጥ የሚያርፉ ትውልዶች እግዚአብሔር ያርገን። የሜዳ አህያን ከ5 እስከ 8 እንዲላል የሜዳ አህያን አርነት ማን አወጣ? የበረሃ አህያን እስከ ስራቱ ማን ፈታው? በረሃው ለእርሱ ቤት አድርጌ ሰጠው፣ መኖሪያው በጨው ምድር ነው። በከተማው ከት ይዘብታል፣ የነጂውን ጩኸት አይሰማም። ተራራው እንደ መሰማሪያ ይመለከተዋል፣ ለምለሙንም ሁሉ ይፈልጋል። የቤት አህያ አለ። የቤት አህያ የሚሆነውና የሜዳ አህያ የሚሆነው ኮምፕሊትሊ አይገናኙም። የሜዳ አህያ አርነት ማን ነው? ያው አርነት የወጣ ነው፣ ከሸክም ያረፈ ነው፣ ከስራት የተፈታ ነው። በረሃው ለሱ ቤት አድርጌ ሰጥቼዋለሁ። በከተማው ከት ይዘብታል፣ የከተማው ከት አይሰማም። ይሄ ጩኸት የገበያ ጩኸት አይሰማም። የቤት አህያ ምን አይነት እንደሆነ ጩኸት የሚሰማ ሁከት ውስጥ የሚውል የሚመታ የሚደበደብ፣ በዚህ ሂድ፣ በዚህ ተነስ፣ በዚህ ውጣ፣ ተሸከም፣ ዝቅ በል። የሜዳ አህያ ግን ይሄን አይሰማም። የከተማ ውከት በፍጹም አይሰማም። በኢየሱስ ክርስቶስ ስም ደስ የሚል ማንነት። የነጁ ጩኸት አይሰማም። ሚነዳው የለም፣ ሚጠፈጥፈው የለም። ተራራው እንደ መሰማሪያ ከፍ ያለ ነው አለ። በቃ ተራራው ይሰማራበታል፣ ለምለሙን ሁሉ ይፈልጋል። ከዚህ ካራክተሩን ውሰዱ። እሺ መውሰድ ያለብንን እንውሰድ፣ መጣል ያለብንን እንውሰድ፣ እንጣል። የነጂ ጩኸት በመንፈስ ቅዱስ መነዳት ውስጥ እንደዚህ የለም። ታውቃላችሁ፣ በመንፈስ ቅዱስ መነዳት ውስጥ ሰው ከኖረ የነጂ ጩኸት አይሰማም። ከ9 እስከ 12 ጎሽን ያመጣዋል። ጎሽ ያገለግል ዘንድ ይታዘዛልን? ወይስ በግርግም አጠገብ ያድራልን? ጎሽ ይተምን ዘንድ ትጠምደዋለህን? ወይስ ካንተ በኋላ በእርሻ ላይ ይጎለጉላልን? ጉልበቱስ ብርቱ ስለሆነ ትተማመንበታለህን? ተግባርህንስ ለእርሱ ትተዋለህን? ጎሽ ምንድን ነው የሚለው? በጣም ጉልበት አለው፣ ግን ካራክተር የለውም፣ ባህሪ የለውም። ማገልገል የሚባል መንፈስ የለውም። እግዚአብሔር ከዚህ ይጠብቀን። ብርቱ የሆነ ነገር አንዳንድ ጊዜ ውስጣችን ያስቀምጥና ግን እንደ ጎሽ እንሆናለን፣ አንጠመድም። ጎሽ ያገለግል ዘንድ ይታዘዛልን? አለመታዘዝ የሆነ ስፒሪት ነው ያለው። በግርግም አጠገብ ያድራልን? በፍጹም። ጎሽ ይተልምል ዘንድ ትጠምደዋል? አይጠመድም። ጉልበቱስ ብርቱ ስለሆነ ትተማመንበት? በፍጹም። ኢየሱስ ለዘላለም ጌታ ነው።
የጎሽ ስፒሪት በጌታ በኢየሱስ ስም ከቤተ ክርስቲያን ላይ መታን። በኢየሱስ ክርስቶስ ስም የተነቀለ ይሁን። ከ13 እስከ 17 ስጎን እናያለን። ጎሽን ሲጨርስ ምን እንደሚል ታውቃላችሁ? ዘርህንስ ይመልስ ዘንድ በአውድማ ላይ ያከማች ዘንድ ትተማመንበታለህ? በፍጹም ለአውድማ አይሆንም፣ ለእርሻ አይሆንም። ለሚታረስ ለሚዘራበት ለሚታጨድበት እና ወደ ጎተራ ለሚገባበት አይሆንም። ጎሽ ምንም ብርቱ ቢሆን ይላል አይደለ? ከበሬ ጋር ታስረዋለህ የሚላል አይደል? አይታሰርም። እግዚአብሔር ከእንደዚህ አይነት ሰዎች ይለየን። በኢየሱስ ስም አይግጠመን። ለምን አንገታችንን ቀልምሞ ነው የሚወስደው። ከ13 ኢየሱስ ለዘላለም ጌታ ነው፣ ያድነናል። ከ13 እስከ 17 ስጎን እናያለን። የስጎን ክንፍ በደስታ ይንቀሳቀሳል፣ ነገር ግን ክንፉና ላባው ጭምት ነውን? የስጎን ክንፍ በደስታ ሲንቀሳቀስ የሆነ ደስ የሚል ነገር አለው፣ ግን አለ ጭምት አይደለም። እንቁላሉን በመሬት ላይ ትተዋለች፣ በአፈሩም ውስጥ ታሞቀዋለች። በእግር ይሰበር ዘንድ በምድረ በዳ አራዊት ይረግጠው ዘንድ ትረሳዋለች። የእርሷም እንዳልሆኑ በልጆቿ ትጨክናለች። በከንቱ ብትሰራ አትፈራም። እግዚአብሔር ጥበብ ከእርሷ ከልክሏልና ማስተዋልም አልተሰጣትምና። ስጎን እኮ በክንፎቿ ብዙ ነገር ማድረግ ትችላለች። አይደለም የእሷን እንቁላሎች ለሌላ የምትተርፍ ማንነት አላት። ግን ጭምት አይደለችም። እንደውም እንቁላሏን በመሬት ላይ ነው የምትተወው። ሰው እንቁላልን ያህል ነገር ዘር ያለውን ነገር እንደገና የሚያወጣ ነገር ስለ ክንፍ እኮ ሲናገር ራሱን አይደለ እግዚአብሔር የሚናገረው? እኔ በክንፌ ጋርጃችሁ ሰብስቢያችሁ የሚለው በቃ እንዴት እንደሚጠብቀን፣ እንዴት እንደሚከልለን፣ እንዴት እንደሚጋርደን፣ እንዴት እንደሚያሞቀን፣ ከውጭ ካለው ነገር እንዴት እንደሚጋርደን። ስጎን ግን እንደዚህ አይነት ካራክተር የላትም። አጌንስት አላት እንቁላል ግን በመሬት ትተዋለች፣ በአፈር ውስጥ እንዲሞቅ። ከዛስ በእግር እንዲረገጥ ትተዋለች፣ ትረሳዋለች። እንዲህ አይነት ማንነትን እግዚአብሔር በጌታ በኢየሱስ ክርስቶስ ይጥረገው። የእርሷ እንዳልሆኑ በልጆቿ ትጨክናለች። ወልዳለች እኮ ጨካኝ። እግዚአብሔር ጥበብ ከእርሷ ከልክሏልና ማስተዋልም አልተሰጣትምና። ፈረስ 2 ቁጥር አለው 18 እና 19። ወደ ላይ ከፍ ከፍ ስትል በፈረስና በፈረሰኛው ትሳለቃለች። ለፈረስም ጉልበት ሰጥተዋልን? አንገቱንስ ጋማ አልብሰዋልን? አርጌዋለሁ ነው የሚለው። በቃ ለፈረስ ጉልበትን ሰጥቼዋለሁ፣ ጋማውንም አንገቱንም በጋማ እንዲታሰር በቃ አረገዋለሁ። አንበጣ ከ20 እስከ 25 እንደ አንበጣ አፈናጠርከውን የማንኮራፋቱን ክብር የሚያስፈራ ነው። በኮቴው በሸለቆች ውስጥ ይጎድፋል፣ በጉልበቱም ደስ ይለዋል። ሰይፍንም የታጠቁትን ለመገናኘት ይወጣል። አንበጣ በፍርሃት ላይ ይስቃል፣ እርሱም አይደነግጥም።
ከሰይፍም ፊት አይመለስም። በእርሱ ላይ የፍላጻ ኮሮጆ ብልጭልጭም የሚል ጦር ሰላጢንሞስ ያንኳኳል። በጭካኔው በቁጣው መሬት ይውጣል። የመለከት ድምፅ ቢሰማ አይቆምም። የመለከትንም ድምፅ ሲሰማ እሰይ ይላል። ከሩቅ ሆኖ ሰይፍንና የአለቆችን ጩኸት የሰራዊቱንም ሁካታ ያሸታል። 26 በውኑ ከጥበብ የተነሳ ጭልፊት ያንዣብባልን? ወይስ ክንፎቿን ወደ ደቡብ ይዘረጋልን? የመጨረሻው ከ27 እስከ 30 ንስር ይለዋል፣ ግን ጥንብ አንሳም ይለዋል አንዳንድ ቦታ። በአፍ ትእዛዝ ንስር ከፍ ከፍ ይላልን? ቤት ውስጥ በአርያም ላይ ያደርጋልን? በገደል ላይ ይኖራል፣ በገደሉም ገምገምና በጥጉ ያድራል። በዚያ ሆኖ የሚነጥቀውን ይጎበኛል። ዓይኑም በሩቅ ትመለከታለች። ጫጩቶቹም ደም ይጠጣሉ። በድን ባለበት ስፍራ እርሱ በዚያ አለ። በድን ይወዳል፣ የሞተ ነገር ይወዳል፣ ሕይወት ያለበትን አይወድም። ኢየሱስ ጌታ ነው። 39 እንደዚህ ብሎ እነዚህን እንስሳቶች በሙሉ ለኢዮብ ነው የሚያወራለት። ወደ 39 ወደ 40 እንሂድ። እግዚአብሔርም ኢዮብን እንዲህ አለው፣ በውኑ የሚከራከር ሰው ሁሉን ከሚችል አምላክ ጋር ይከራከራልን? ከእግዚአብሔር ጋር የሚዋቀስስ እርሱ ይመልስለት። 40 ምንድን ነው መሰላችሁ? ሙሉን ምዕራፉ ራሱን እግዚአብሔርንና ኢዮብን ነው የሚያስተያየው። 38 ሙሉን ራሱን እግዚአብሔርን አይደል ያወራው፣ እኔ እንዲህ ነኝ እያለ ነው። 39 ደግሞ ሙሉን የዱር አራዊቶችን ያወራው፣ ከቤት እንስሳዎች ጋር ኮምፔር እያደረገ አወራው። 40 ላይ ስንመጣ በውኑ የሚከራከር ሰው ሁሉን ከሚችል አምላክ ጋር ይከራከራል? ያስተያያል፣ ራሱን ያወዳድራል እያለ ነው የሚያወራው። 40 ሙሉን ስታዩት እሱን ነው የምታዩት። ኢዮብን መለሰ እንዲህ አለ፣ እነሆ እኔ ወራዳ ሰው ነኝ። የምመልስስ ምንድን ነው? እጄን ባፌ ላይ እጭናለሁ። ደስ የሚል ንስሐ ደስ አይልም? ትዝ ይላችኋል ኢዮብ እለፈልፋለሁ፣ ዝም አልልም፣ እቀጥላለሁ እያለ አልነበረ? እንደፈለግኩ ነው የምናገረው ያለ የነበረ ሰው ኤልዩምን ጠይቆታል አይደል? ይሄን ጥያቄ ኤልዩምን ሲጠይቀው አልመልስም፣ በቃ ለምንድን ነው የሚጠይቀው? በቃ መልስልኝ፣ መልስ ካለ መልስልኝ፣ እንድትጸድቅ ነው የምፈልገው እኔ ብሎ ነው የሚጠይቀው ኤልዩም። እግዚአብሔር ሲጠይቀው ግን ኢዮብ መለሰ እንዲህ አለ፣ ደስ የሚል ንስሐ፣ እኔ ወራዳ ሰው ነኝ። የምመልሰው ምንድን ነው? እጄን ባፌ ላይ አደርጋለሁ። ከ3 እስከ 5 ንስሐ ነው የምናየው። አንድ ጊዜ ተናገርኩ አልመልስም፣ ሁለተኛም ጊዜ ከእንግዲህ ወዲህ አልናገርም። ደስ አይልም? ከየትኛው ማንነት ውስጥ እየገባ እንደሆነ አይታችሁታል። ትክክለኛ አገልግሎት፣ በመንፈስ የሆነ አገልግሎት ይሄ ነው። ከወደቀ ማንነት ወደ ተጠራንበት፣ ክርስቶስን ወደምንመስልበት፣ በአብ ቀኝ ወደ ተቀመጥንበት፣ ክርስቶስ ኢየሱስ ወደ አስገባን ወደ ቅድስተ ቅዱሳን ሰውን መመለስ። አንድ ጊዜ ተናገሩ አልመልስም፣ ሁለተኛም ጊዜ ከእንግዲህ ወዲህ አልናገርም።
በጣም በፍቅር ነው፣ በአክብሮት ነው። ትክክለኛው እግዚአብሔር ተስሎለት እንጂ ፈርቶም እኮ አይደለም። እግዚአብሔርም አውሎ ንፋስ ውስጥ ሆኖ ኢዮብን መለሰለት እንዲህ አለው፣ እንግዲህ ወገብህን ታጠቅ፣ እጠይቅሃለሁ፣ አንተም ተናገረኝ። ይሄንን ጥቅስ ይዩት። 40 ላይ ቁጥር 6 ላይ እግዚአብሔር እንዲህ ብሎታል። 42ም ላይ ቁጥር 7 ላይ ይጠይቀዋል። ኤሊሁምም ደግሞ 35:4 ላይ ጠይቆታል። ኤሊሁምም ምንድነው ያለው? እጠይቅሃለሁ፣ በቃ መልስልኝ ብሎታል። አንድ አፍ ናቸው ኤሊሁምና እግዚአብሔር። በእውነት በጣም ነው የሚያስቀናኝ እኔ የኤሊሁም አገልግሎት። ስለዚህ ምንድነው የሚለው? እንግዲህ እንደ ወንድ ወገብን ታጠቅ፣ እጠይቅሃለሁ፣ ተናገረኝ፣ አንተም ተናገረኝ ይለዋል። ከ3-5 ንስሐ ነው አልኳችሁ። ንስሐው ትክክለኛ ንስሐ ነበር። እግዚአብሔር የሚፈልገው ንስሐ ነው። እግዚአብሔርን ያተለቀ የሱን ቦታ ያወቀ። ወራዳ ነኝ ማለቱ ምን እንደሆነ ታውቃላችሁ? ስለተናገረው እንጂ ኢዮብ ጻድቅ እንደሆነም እግዚአብሔር መስክሮለታል። የመጀመሪያው ምዕራፍ ላይ አይደል? ባሪያዬን ጻድቁን ኢዮብን አይተዋል ተብሏል። ይሄንን መልስ የመለሰው እነ ኤፋዝ እነ በልዳዶስ እና እነ ሶፋር በተናገሩት ባገለገሉት አገልግሎት ራሱን የከተተበትን ማንነት ነው እዚህ ጋር የሚያወራው እንጂ በፍጹም እንደዚህ ነው የፈጠርከኝ ሊለው አይደለም። ግን ትክክለኛ የገባው የቆሻሻ ነገር እየወጣ ነው። ከ8 እስከ 9 እንየው። በውኑ ፍርዴን ታፈርሳለህን? አንተ ጻድቅ ትሆን ዘንድ በእኔ ትፈርዳለህን? እግዚአብሔር ነው የሚለው። እንደ እግዚአብሔር ክንድ ያለ ክንድ አለህን? ወይስ እንደ እርሱ ባለ ድምፅ ታንጎዳጉዳለህን? አያችሁ፣ እያወዳደረ ነው። ብለሃል፣ እንደዚህ ብለሃል፣ እንደኔ እንዴት ታደርጋለህ? እንደኔ እንዲመሆን ትችላለህ እያለው እግዚአብሔር የእግዚአብሔርን ጻድቅነት ደግሞ የኢዮብንም ደግሞ ኮምፔር እያደረገ ያወራዋል። አስተካክለሃል፣ ከራሴ ጋር ከኔ ጋር አስተካክለሃል ራስን እና ተመለስ ነው የሚለው። እግዚአብሔር ስሙ ይባረክ። 10 ላይ በታላቅነትና በልዕልና ተላበስክ፣ በክብርም በግርማ ተጎናጽፋል። ቁጥር 11 ስሙት። የቁጣን ፈሳሽ አፍስስ፣ ትዕቢተኛውን ሁሉ ተመልክተ አዋርድ፣ ትዕቢተኛውንም ሁሉ ተመልክተ ዝቅ ዝቅ አድርገው፣ በደለኛውንም ወዲያውኑ እርገጣቸው፣ በአፈር ውስጥ በአንድነት ሰውራቸው፣ በተሸሸገም ስፍራ ፊታቸውን ሸፈን። እንደዚህ አድርጋለው። በቃ ማንነቱ ገብቷል አይደለ? እንደዚህ ሆናል። እዚህኛው ላይ ደርሰሃል አይደል? ትክክለኛ ንስሐ ገብታል አይደል? ከዚህ በኋላ የቁጣ ፈሳሽን አውጣ። ትዕቢተኛውን ስትመለከት አዋርደው፣ አታስተናግደው፣ ዝቅ ዝቅ አድርገው፣ በደለኞችን እርገጣቸው፣ አትስተናገድ፣ በአፈር ውስጥ በአንድ ላይ ሰውራቸው፣ በቃ ሸሽጋቸው፣ አትገናኛቸው። በዚያን ጊዜም ቀኝ እጅ ታድን ዘንድ እንድትችል እኔ ደግሞ እመሰክርልሃለሁ። ኢየሱስ ለዘላለም ጌታ ነው። የመለየትን መንፈስ እግዚአብሔር ይስጠን። የሆነ ሰው ሲያስተናግደን ሲያገለግለን ከየት ቀርቶ እንዳገለገለን የምናቅበት የምንለይበት የእግዚአብሔር መንፈስ፣ የመለየት መንፈስ፣ የእውቀት መንፈስ፣ የጥበብ መንፈስ፣ የማስተዋል መንፈስ፣ እግዚአብሔርን የመፍራት መንፈስ፣ የእግዚአብሔር መንፈስ በኢየሱስ ክርስቶስ እነዛ 7 መንፈሶች ኢሳይያስ 11 ላይ የተጻፉ መንፈሶች በእኛ ላይ ይሁኑ። ለዚህ ነው ንገስብን አሉት አይደል? ኢየሱስን አብልቷቸው እኮ ነው። አብልቷቸው አጠጥቷቸው 5000 ለ5000 አድርጓቸው በቃ እንዴ ምን ማረስ ያስፈልጋል? ቢነክስብን እኮ እንደዚህ ያበላን ይኖራል አይደል ያሉት። እና ንገስብን ፈልገው ስንፈልግ አሉት። በሰላም ሲላቸው ንገስብን ምን አላቸው? ኑ ልንገስባቸው አይደለም ያላቸው፣ ተሰወረባቸው። ሴንስ አርጎታል፣ ለይቶታል።
በኢየሱስን የመለየት መንፈስ እግዚአብሔር ይስጠን። ትዕቢተኛውን የምናዋርድበት በደለኞች ስናይ የምንረግጥበት ኖ ኖ ኖ ኖ ኖ አልካፈልም የምንልበት ኢየሱስ ጌታ ነው። ልቀጥል። የቱ ጋር ልሂድ? ሰዓቴን ለመጠቀም ከ15 ጀምሮ ከአንተ ጋር የሰራሁት ጉማሬ ብሎ ስለ ጉማሬ ነው የሚያወራው። የሚገርም ነገር አለው። የሚገርም ከ15 ጀምሮ እስከ መጨረሻው ድረስ ጉማሬ ነው የሚያወራው። ካራክተሩን፣ የጉማሬ ምንነትን፣ ማንነትን፣ አካሄዱን፣ አደራረጉን በሙሉ ነው የሚያወራው። ሰዓት ስለሌለ አንመለከተውም። ከ15 እስከ መጨረሻው ግን ስለ ጉማሬ ያወራል። ከዛ ምን ብሎ ይዘጋዋል መሰላችሁ? አይኖቹን እያዩ ይያዛልን? አፍንጫውስ በወጥመድ ይበሳልን ይላል። በጣም ስለሚያብራራው እንደዚህ የሆነ ያብራራውትን እንስሳ እንደዚህ አርገት ይዘዋለን፣ አፍንጫውን ትበሳዋለን ይልና ስለ ጉማሬ ያወራል። ከ15 እስከ መጨረሻው ድረስ ስለ ጉማሬ ነው። 41 ላይ ይመጣና ስለ አዞ ነው የሚያወራው። ሙሉን ምዕራፍ ነው የሚያወራው። ሙሉን በሚገርም አገላለጽ ሌላ ነገር አይከትም እግዚአብሔር፣ ሌላ ነገር አያወራም። ለምን መሰላችሁ? ሁለቱም እንስሳቶች በባህር ውስጥም በየብስም የመንቀሳቀስ አቅም አላቸው። ታውቃላችሁ? በባህር በጥልቅ ውስጥም በግዑዙም ዓለም የሆነ እንስሳ እኮ ውሃ ውስጥ የሚኖር ከሆነ ውሃ ውስጥ ነው የሚኖረው አይደል? በምድር ላይ የሚኖር ከሆነ ምድር ላይ ነው የሚኖረው። የሁለቱም ባህሪ ግን እንደሱ ነው። ስለዚህ በጣም ነው የሚያስረዳቸው። ማራጋን ካራራዱ አዞንም እንደዚህ ነው የሚለው። በየብስም ላይ በባህርም ውስጥ ያለውን ነገር ድንቅ በሆኑ ቃላቶች፣ ሚስጥራዊ በሆኑ ቃላቶች ሙሉውን ምዕራፍ ስለ አዞ ያወራል። ከ1 እስከ 34 ድረስ 33 እና 34 እንደዚህ ይላል። በስተኋላው 32 በስተኋላው ብሩህ መንገድ ያበራል፣ ቀላዩን ሽበት ይመስላል። ብሩህ መንገድ ያበራል አይደል? ደስ የሚል መንገድ ያበራል። በአዞ ደስ የሚል መንገድ የለም። አይገርማችሁ? የሚውጥ ነው፣ የሚበላ ነው፣ የሚቀረጣጥፍ ነው። ግን ምንድነው የሚለው? በስተኋላው ብሩህ መንገድ ያበራል፣ ያሳስታል፣ ያስመስላል። ወይኔ ብሩህ መንገድ ስትሉ ሊውጥ፣ ቀላዩን ሽበት ይመስላል። ያለ ፍርሃት የተፈጠረ እንደርሱ ያለ በምድር ላይ የለም። ከፍ ያለ ሁሉ ይመለከታል፣ በትዕቢተኞችም ላይ አያችሁት? በትዕቢተኞችም ሁሉ ላይ ንጉስ ነው። የትዕቢተኞች ንጉስ። በጣም አንብቡት። የሚገርም የምንጠነቀቅበትን ማንነት ያሳየናል። ከአዞ የምንወስደው ነገር አለ። 42 ላይ ሊድ ኢየሱስ ክርስቶስ ጌታ ነው። ልቀጥል እና እንጨርሰው አይደል? ጥቂት ደቂቃ ነው የምጨምረው። ጌታ ኢየሱስ ይባርካችሁ። እየተያያዘላችሁ ይመስለኛል። 42 ጌታ ስሙ ለዘላለም ይባረክ። ስለ አዞ ሲያወራ ያን ሁሉ ምስጢራዊ ነገር ያወራና ለኢዮብ ምንድን ነው የፈለገው? እግዚአብሔር ስለ ጉማሬ ሲያወራ እግዚአብሔር እንዴት ድንቅ ፈጣሪ እንደሆነ ስራው ተዘርዝሮ የማያልቅ እግዚአብሔር፣ ተወርቶለት የማያልቅ እግዚአብሔር፣ በንግግር ሊገለጥ የማይችል እግዚአብሔር እንደሆነ ሊያሳየው ነው ሁለቱን እንስሳቶች የተጠቀመውና
42 የመጨረሻውን ነኝ። ኢዮብም መለሰ እንደዚህ አለ። አልመልስም ሁለተኛ አልናገርም ብሎ ነበር፣ ግን ወደ ትክክለኛው ወደ መደምደሚያው ወደ ፍጻሜው እግዚአብሔርና ኢዮብ እንደ መጀመሪያው ምዕራፍ አይደለም እኮ። የመጀመሪያው ምዕራፍ መስማት ነው። ትዝ ይላችኋል? ኢዮብ 1 ኢዮብ 2 መስማት ነው። 42 ግን ማየት ነው። ስሙ ለዘላለም ይባረክ። በጣም ደስ የሚል ምዕራፍ። አሁን እኔና እናንተ እየተሰማማን ነው አይደል? እየተያየን ነው አይደለም? እየተዳሰስን ነው አይደለም? አያችሁ ልዩነቱ? መስማት ከየትም ርቀት ይቻላል። ማየት ግን የስክሪን ማየቱን አይደለም እላችሁ፣ የአካል መተያየት አጠገብ ላጠገብ ሆኖ የመተያየት ጉልበት ግን በጣም ትልቅ ነገር ነው። ኢዮብ አላየውም፣ 1 እና 2 ላይ አላየውም። እዚህ ጋር ግን የማየት ሌቭል ላይ ነው የደረሰው። ኢዮብም መለሰ እንደዚህ አለ፣ ሁሉን ታደርግ ዘንድ ቻይ እንደሆን ሐሳብ ይከለከል ዘንድ ከቶ እንደማይቻል አወቅኩኝ። ያረከው በእኔ ላይ ያረከው ሐሳብ የማይከለከል ነበረ፣ ፍጹም ነበረ፣ ትክክል ነበረ። ደግሞ ሁሉንም ማድረግ ነው የምትችለው ያለ እውቀት። ጌታ ስሙ ለዘላለም ይባረክ። አሜን። ቁጥር 3ን አንብቡልኝ፣ አንድ ላይ እናነባዋለን። ያለ እውቀት ምክርን የሚሰውር ማን ነው? ይህን ጥያቄ ማን ነበር የጠየቀው? 38ን ሲጀምር ትዝ ይላችኋል? 38ን ሲጀምር ቁጥር 2 ላይ ሂዱልኝ። 38:2 ላይ ያለ እውቀት በሚነገር ቃል ምክርን የሚያጨልም ማን ነው? የእግዚአብሔር ጥያቄ ነው። ለኢዮብ መልሱ እንዲህ አለው አይደል የሚለው፣ ያለ እውቀት በሚነገር ቃል ምክርን የሚጨልም ማን ነው? አያችሁት? 42 ላይ ያለ እውቀት ምክርን የሚሰውር ማን ነው? ስለዚህ እኔ የማላስተውል የማላውቀውን ድንቅ ነገር ተናግሬያለሁ። መለሰለት፣ እኔ ነኝ። እግዚአብሔር በኢየሱስ ስም እውነተኞች ያርገን። እግዚአብሔር እውነተኞችን ይወዳል ይላል የእግዚአብሔር ቃል። እውነተኞች ያድርገን። በጣም ነው የተደመምኩት። አባቴ አልኩት፣ በዘመን እውነተኛ ልሁንልህ። በቃ 38 ላይ ነው የጠየቀው። አልረሳውም ጥያቄውን ኢዮብ። 42 ላይ እኔ ነኝ። ስለዚህ እኔ ነኝ የማላስተውለውንም የማላቀውንም ድንቅ ነገር ተናግሬያለሁ። እኔ ነኝ። 47 ላይ ሄዱልኝ። ምዕራፍ 40 ቁጥር 7 ላይ እንግዲህ እንደ ወንድ ወገብን ታጠቅ እጠይቅሃለሁ፣ አንተም ተናገረኝ አለው። መለሰለት፣ አንተም ተናገረኝ አይደል አለው እግዚአብሔር። እጠይቅሃለሁ፣ እንደ ወንድ ነው የምጠይቀው፣ ወገብን ታጥቀ መልስልኝ ሲለው፣ እባክህ ስማኝ እኔ ልናገር፣ እጠይቅሃለሁ አንተም ተናገረኝ። መለሰለት ኢዮብ። ድራማችንን እናቁም። በድራማ ኢየሱስ ክርስቶስ አይገለጥም፣ መንፈስ ቅዱስ አያገለግልም፣ እግዚአብሔር አብ ደስ አይለውም። በዘመኗ ቤተክርስቲያን በጣም ብዙ ድራማዎች አሉ፣ እውነተኝነት የጠፋበት፣ እግዚአብሔር ለሚጠይቀው ጥያቄ መልስ የማንሰጥበት፣ የምናደባብስበት። ኢዮብ ግን 42 ላይ መለሰለት፣ ስሙ ለዘላለም ይባረክ። እባክህ ስማኝ እኔን ልናገር፣ እጠይቅህም አለው፣ አንተም ተናገረኝ። መስማትንስ በጆሮ በመስማት ሰምቼ ነበረ፣ በጆሮ በመስማት ሰምቼ ነበር፣ አሁን ግን ዓይኔ አየችክ። የተወደዳችሁ ወዳጆቼ ኢዮብ ይሄንን ያለው 5 ቁጥርን ያለው ከብቶች ተመልሰውለት አይደለም፣ ሚስቱ መታለት አይደለም፣ ልጆቹ ተመልሰውለት አይደለም። ገና ሳይመለሱ እንደዛው ሁኔታ እያለ ቁስሉ እንደሄደ እርግጠኛ አይደለሁም። እንዳለ እነ ኤፋዝ እነ በልዳዶስና እነ ሶፋር ያገኙት ሁኔታ ውስጥ እያለ
ኤሊሁም ሲያገለግለው የነበረ እግዚአብሔርም ያን ሁሉ ሲተርክለት የነበረ አልመጣም እኮ ገና የስጋ ፈውስን የሆነ ነገር አላረግለትም። እግዚአብሔር በጌታ በኢየሱስ ስም ሁኔታችንን ሳይቀይር፣ ችግራችንን ሳይቀይር፣ ለቅሷችንን ሳይቀይር፣ ጥያቄያችንን ሳይቀይር በኢየሱስ ስም እንደዚህ ያለ የማንነት ለውጥን በጌታ በኢየሱስ ስም በእኛ ላይ ያድርግ። ብዙ ጊዜ የሚመስለን ይሄ ጥያቄ ይሄ መልስ መስማትን በጆሮዬ ሰምቼ ነበር፣ አሁን ግን አይኔ አየች የሚለው ነገሮች ከተጨመሩለት በኋላ ነው የሚመስለን። ብዙዎቻችን ስንጠቅሰውም እንደሱ ነው የምንጠቅሰው። አይደለም፣ ምንም አልመጣም፣ ምንም አልተጨመረም። የስጋ ፈውስ እንኳን በላዩ ላይ ገና አላለፈም። እግዚአብሔር ለጠየቀው ጥያቄ እኔ ነኝ ያለ እውቀት የተናገርኩት። እግዚአብሔር ብቻውን በቃው። እግዚአብሔር ብቻውን መልስ ሆነው። አገልግሎታችን በጌታ በኢየሱስ ክርስቶስ ስም በመንፈስ ቅዱስ የሆነ አገልግሎት ስናገለግል ለትውልዱ ለዘመኗ ቤተክርስቲያን እግዚአብሔር ብቻ በቂ፣ ኢየሱስ ብቻ በቂ፣ መንፈስ ቅዱስ ብቻ በቂ። ሲጀመር ወንጌል ማለት እኮ አብ ወልድ መንፈስ ቅዱስ ናቸው አይደል? ስላሴ ነው። ምንም ሳይነካ እኮ ነው። ምንም መልስ ሳይመጣ ለሁኔታ ሁለት መልክ እኮ ያወጣንበት ነገር እያለ ማለት ነው። 40 ቀን 40 ሌሊት የጾምንበት ነገር እያለ 20 ዓመት ያለቀስንበት ነገር እያለ ዛሬ መልስ ነው። በጌታ በኢየሱስ ክርስቶስ ስም እናገራለሁ። ለዚህ ጉባኤ ለሚሰሙኝ እናገራለሁ። በጌታ በኢየሱስ ክርስቶስ ስም ዘመናት ያፈጀ ነገር እያለ መስማትን በጆሮዬ በመስማት ሰምቼ ነበር፣ አሁን ግን አይኔ አየች ወደሚል የህይወት ሌቭል እግዚአብሔር ይክተታል። አሜን። ስለዚህ ራሴን እንቃለው፣ በአፈርና በአመድ ላይ ተቀምጬ ጸጸታለሁ። በጣም ነው ራሱን ሀምብል አድርጎ ምን ሆኜ ነው ያን ሁሉ ያወራሁት? ይሄንንም ሲል እኮ እጸጸታለሁ ሲል እኮ ተመልሶለት አይደለም። ወይኔ ልጆቼ እንዲህ ሊመለሱ፣ ንብረቴ እንዲህ ሊመለስ ይሄን ሁሉ አረኩ አይደለም እያለ ያለው። አልተመለሱም፣ ገና ነው፣ መጨረሻ ላይ ነው የሚመለሱት። ኢዮብ እግዚአብሔርን አይቶ ነው የዳነው። ኢዮብ እግዚአብሔርን አይቶ ነው የተጸጸተው። ኢዮብ ራሱን ያየው እግዚአብሔር ሲገለጥለት። የቅድስተ ቅዱሳን ህይወት ስንኖር ክርስቶስ ኢየሱስ በስጋው መቆረስ መጋረጃውን ቀዶ የከተተን ህይወት ስንኖር ይሄ ህይወት ነው የሚሆንልን። እንዴ አይሰማትም? እንዴ ሁሉ ነገር የሆነ አልታውቀውም? አታውቀውም? ይሄ ሁሉ ደርሶበት ሰውየው ዛሬም እንዲሆናል? አዎ ይሆናል። ኢዮብ እንደዚህ ነው የሆነው ከተገለጠው ክብር የተነሳ። ስለዚህ ራሴን ንቃለሁ፣ በአፈርና በአመድ ላይ ተቀምጬ እጸጸታለሁ። ልክ እዚህ ጋር ሲደርስለት እግዚአብሔር ስሙ ለዘላለም ይባረክ፣ በቃ ተደሰተ። ኤሊሁም በጣም የሚደሰት ይመስለኛል። በኢየሱስ ክርስቶስ ያገለገላችሁት ሰው በዚህ ሌቭል ክርስቶስ ኢየሱስ ባስቀመጠው ሌቭል፣ ክርስቶስ ኢየሱስ በቆጠረው አቆጣጠር፣ ክርስቶስ ኢየሱስ በሆነለት አኳኋን በቃ ማንነቱ ተቀይሮ ስታዩ፣ የክብሩ ነጸብራቅ በላዩ ላይ ስታዩ፣ ከክብር ወደ ክብር ተቀይሮ ስታዩ፣ ነገሩ ሳይቀየር ሰውየው ተቀይሮ ሴትዮዋ ተቀይራ ስታዩ፣ ሰማይ እንዴት ይስቅ፣ ሰማይ እንዴት ደስ ይል፣ መልአክ እንዴት ሃሌሉያ አይበሉ። ይሄ ነው መዳን። ብዙ ጊዜ አሁን ከጌታ ከጨለማ ወደሚደነቅ ብርሃን ሲመጡ መልአክ ይስቃሉ አይደል? ከማይረባ ዕውቀት፣ ከምናምንቴ ዕውቀት፣ ከእግዚአብሔር ካልተካፈልነው ዕውቀት ወደ እግዚአብሔር ወደ ተካፈልነው ዕውቀት ስንገባ ሰማይ ደስ ይለዋል፣ እግዚአብሔር ደስ ይለዋል። እንቀጥል። እግዚአብሔርም እዚህ ጋር የተወኩባችሁ ነገር የለም፣ እንዳልኳችሁ ነው። ከኤሊሁም ጋር አገናኘውላችሁ አይደል? ኤሊሁም የጠይቀው የነበረውን ነገር በቃ ጸጥ እንዳለ ዝም እንዳለ
ለእግዚአብሔርም እንደሱ ነው የመለሰለት። እሺ እግዚአብሔርም ይህን ቃል ለኢዮብ ከተናገረ በኋላ እግዚአብሔር ቴምናዊው ኤፋዝን ትዝ ይላችኋል፣ ኤሊሁምም ይናገር ነበር አይደል? ጥበበኞችና አዋቂዎች ነን የምትሉ ብሎ ነው የነገራቸው 34 ላይ ነው ምናምን አይደል? እግዚአብሔርም ወደ እነሱ መጣ። እንደ ባሪያዬ እንደ ኢዮብ ቅን ነገር ስለኔ አልተናገራችሁምና ቁጣዬ ባንተና በሁለቱ ባልንጀሮች ላይ ነዷል። ኤሊሁም 32